ወሳፕ ዩቱብ ቤባ ነኝ። ሁሉ ሰላም፣ ሁሉ ተማም። በዛሬው ቪዲዮ ደግሞ በጣም እየደከመኝ ነው። ግን ስላችሁ የነበረው ቦታ እዚህ ውስጥ ነው ያለው። የፋዘር የትውልድ ቦታ ይሄን ይመስላል። አንዴ ገንዳንጊ ነው እቱ ግን ያስፈራል እንዳልወድቅ። እነዚህ አየር ላይ ነው ያሉት። ያለንበት ሰፈር ይሄን ይመስላል። ብቻው የምንሄደው ወደ እነ ፋዘር ቤት ነው። ይህ ሆስፒታል እዚህ ጋር ያለው ከኋላ ያለው ሆስፒታል ግቢ ነው እና እንደ ትምህርት ቤትም ነገር ነው፣ ለሆስቴል ነገር ማለት ነው። በዚህ ጋር ነው መንገዱ። በደንብ በዚህ እንሄዳለን። ኧረ ጠፍቶብኛል መንገዱና ግን በዚህ መሰለኝ እንደዛ አይጠብም። ያ ድሮ ሳስታውስ በግራም በቀኝም ዛፍ፣ ትላልቅ ባህር ዛፍ ነው ያሉት እንዳለ ያያችሁ ነው። ባህር ዛፍ ይሄ ነው ባህር ዛፍ የሚባለው። በጣም እየደከመኝ ነው ግን ኧረ በኢየሱስ ኧረ እየደረስን ነው። ደግሞ ትክክለኛ መንገድ ነው የመረጥነው። አየሁት ድሮ ማቆም ቦታ የሆነ ብቻ ትዝ የሚለኝ አረንጓዴ ሳር ምናምን፣ ከዛን የሆነች ከፍታ ነገር ያለችበት ቦታ፣ ባህላዊ የሆነ ስብሰባ ምናምን የሚያደርጉበት፣ ሽምግልና ምናምን የሚያደርጉበት ቦታ፣ እሱ ቦታ ትዝ ይለኛል እና እዛ ጋር ልንደርስ ነው መሰለኝ። አንድ ላይ ነው ይሄ ሰፈሩ ምንድነው የሚባለው? ካንቲሲሳ የሰፈሩ ስም ካንቲሲሳ ነው። እና ስላችሁ የነበረው ቦታ ይሄኛው ነው። አይሆና ቹትና ከፍታዋ ቹት ሳሯ ምናምን ድሮ ሳቀው ሰፊ ነበር፣ አሁን ጠበበብኝ። የናበባው ቤቴ ነው። የናበባው የነ ማረስ ነው። ስለዚህ የፋዘርን ቤት አግኝቼዋለሁ። የነ ፋዘርን ቤት ውስጥ የገባን ነው። ቤቶች ሰላም። እነ ማረስ የሉ? ሰላም ነው። ደህና ነኝ። እዚህ ውስጥ ነው። ምንድን ነው ያለው? ይህ እቃ ምናምን የሚያስቀምጡበት ክፍል ነው መሰለኝ። እና ዝቅ ብላችሁ ነው የምትወጡት ከዚህ። እንዴት ናችሁ? ስምህ ማን ነው? ያንተ ስምህ ማን ነው? ዮናስ። ያንተስ? ያንተስ ስም ማን ነው? ዳዊት። ያንቺስ? የሰው ማን ነው ስሟ? ወንጌላዊት። እንዴት ነሽ ወንጌላዊት? ሰላም አትይ? ሰላም አይደለ? እዚህ ጋር የእንሰት ስብስብ ምግብ ምናምን የሚሰራው እዚህ ነው ነው። ይሄ እንትኑ የሰው ይሄ ኩሽና ነው። ግቢያቸው ይሄ ይመስላል። አሁን ደግሞ ወጥተን ዝም ብለን ሰፈሩን እናየዋለን። አበቦች ሰላም የሆነ ቦታ። እዚህ ላይ መውጣት ይቻላል። አሁን ከፍታው ላይ ወጥተናል።
የፋዘር የትውልድ ቦታ የኔ ይመስላል። አመጡ አትወጡም? አይቻልም እናንተ እዚህ ላይ መውጣት አትችሉም? እዚህ ላይ ሴቶች መውጣት ይችላሉ? ሴቶች አይከለከላል አለ ሴቶች ማን ነው የማረሳ ልጅ ናታ? ስንት ዓመት ነው አንተ? ትሰራለህ? አንተስ? ኧረ አንቺስ? 3 ዓመት። አንተ ከሷ ታላቅ አይደለ? ቁጥር መቁጠር ትችላላችሁ? 1 2 3 እስከ ስንት ትችላለህ? እስከ 10 እስቲ ቁጥር ድምፅን ከፍ አድርገህ ቁጠራ። ድምፅን ከፍ አድርገህ 1 2 ይላል። 1 2 3 4 5 6 7 8 9 10 ሶስት አንተስ? ምን አለ? ምንድን ነው? ኦኬ እኔ እንግዲህ አስተምሩኛ። እንግዲህ ለኛ አልችልም እኮ ነኝ እንግዲህ ለኛ ሰላም ማለት ምን ማለት ነው? ሰላም አሻማ እኔ አሻማ ነው የምለው። አንተስ? ከዛ ምን ማለት ነው እሱ? አንዶቴ ኢታንጊ ምን ማለት ነው? ኦኬ አሸናትልና አንዶቴ ኢታንጊ ነው። እንደው ስቁብኝ። አሻማትልና ከዛ አንዶቴ ኢታ አንዶቴ ኢታ። እሺ ምግብ በላህ እንዴ? ማለት ምግብ በላህ ማለት እሱ ዳሜቴሙ ምግብ በላህ እንዴ? ኦኬ ዳማ ማለት በላ ነው። ኦኬ ጫቃ ምንድን ነው? ቃላ አይደል? ቃላ ኡጊቴሙ ውሃስ ሀቃ ኡቴሙ እናንተ ትችላላችሁ? ግዴለኛ ይችላሉ። እሺ እኔ አሸና አንደቴ ዳሜ ጠፋብኝ። አንተ ለምን እንደዚህ ብለህ ምስቃ? ዝም ብሎ ነው የሚስቀው። እናንተ ጋር ምሽም ዝም ብሎ ይስቃል። ለምን ዝም ብለህ ትስቃለህ? በቃ ዝም ብለህ ትስቃለህ። አይ ግጭ አንተም ግጭ ማማ ግጭ ሰብስክራይብ አድርጉ በል። ሰብስክራይብ አድርጉ በል። አንተ ሞክር። ሰብስክራይብ አድርጉ በል። አንቺ ሰብስክራይብ አድርጉ በይ። ይኸውና እኔ ላስተምርና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። ወዳችኋለሁ። አንድ ሰዓት ሙሉ እንራመዳለን። ቅርብ ነው አላለኝም እንዴ? ወይኔ ቅርብ ነው ብሎኝ ነበር እኮ። ቪው ደስ ይላል። አይ አስቱ ነኝ እኔ አዲስ አበባ ሳይንስና ቴክኖሎጂ። ከዚህ ጋር እንዴ እኔ አሁን ሄዳለሁ ከአንድ ሳምንት ምናምን ኋላ። ከዚህ ወርታች ያለውን ቪው ላሳያችሁ። ቆይ በጣም ጸዴ ቪው አለ። ሀይቅ ነው እንዴ እዛ ጋር? በኋላ ይታያል። ከዛ ያያችሁት ነው። ከስር ምናምን ሰው ይኖራል። ሰፈሩም እንደው ስሙ የዚህ ታችኛው ኩባያ ነው ስሙ። ቅርብ ነው ብለኸኝ አንተ በእናትህ አንድ ሰዓት ሙሉ አለኝ እኮ። ያው እዚህ ኤሪያ ሰራታ እግዚአብሔር ይመስገን። ከዚህ አንድ ሰዓት ትራመዳላችሁ አለኝ እኮ። ያ ቤት ያው የኛ ቤት ነው። ያ ኤል ሼፑ ያ ቆርቆሮ ቤት። ኦኬ እዛ ታች የሚታየው ያ የኛ ቤት ነው። ቆርቆሮ ቤቱ የኛ
ይርቃለው ስንት ሰዓት ደቂቃ ሆነ ከዚህ እኔ ጀኒ ድስቲ እንግዲህ ቢያንስ 15 ደቂቃ ለእናንተ ነው 15 ደቂቃው ሰላም ነው አጣና ወደቅባት መሬቱ ግን ያስፈራል እንዳልወድቅ ገና አልተጀመረም መንገድ ውስጥ ለመግባት ኧረ ወይኔ ደርሰናል ያው እዚህ ጋር ሰው ሰራሽ ነው የተፈጥሮ ሐይቅ ነው ራሱ ነበር በቀድሮ እዚህ ጋር የተፈጥሮ ሐይቅ አለ ስሙ ምንድን ነው ሐይቁ ፊንፊኔ ይባላል በኦሮምኛ ፊንፊኔ የሚባል ሐይቅ አለ በጣም ጸዴ ቦታ ነው ያለው ግን ቦታው በጣም ነው የሚያምረው ሐይቁ አጠገብ ደርሻለሁ እነዚህ አየር ላይ ነው ያሉት እና ንፋስ ሲመጣ ምናምን ይንቀሳቀሳሉ በቃ ዝም ብለው ሐይቁን ይዞሩታል ቆይ እዛ ጋር ይታያቸዋል ሲንቀሳቀስ አሁን ተመልሻለሁ ወደ ቤት ብቻ በጣም አድካሚ ጊዜ ነበር ያሳለፍኩት ምናምን አሁን ገብቼ ልተኛ ነው ቪዲዮዬን በዚህ ዘጋለሁ እና ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ አዲስ ሰዎች ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ይችላልላችሁ ይመቻችሁ